ትግራይ ክልል ድጋሚ ወደ አስፈሪ ቀውስ እንዳትገባ ብዙዎችን አስግቷል። ይህ ቪዲዮ ከመቀለ 35 ኪሎ ሜትር ርቀት ላይ በምትገኘው አዲጉዶም ከተማ ትናንት ምሽት ተኩስ መከፈቱ ተሰምቷል። ተኩስ የከፈቱት የነደብረጽዮን ታጣቂ መሆናቸውንም ተነግሯል። በነደብረጽዮን የሚመራ የህወሓት ቡድን የመንግስት ስልጣን ከጊዜው አስተዳደሩ ለመቀማት ከሞከረባቸው አካባቢዎች መካከል አንደኛዋ ናት አዲጉዶም። በከተማዋ ትናንት መጋቢት 2 ቀን 2017 ዓ.ም በተኩስ ድምጽ ስትናወጥ ማምሸቷን ተከትሎም የትናንትናው ድርጊታቸው ስልጣናቸው ለመጣ ምንም ርህራሄ እንደሌላቸው ማሳያ ነው ሲሉ ድርጊቱን ያዩ ተናግረዋል። ሌላው ትናንት ማለዳ የአዲግራት ከተማ አስተዳደር ጽህፈት ቤት በጉልበት የተቆጣጠረው በነደብረጽዮን የሚመራው ህወሓት በአዲግራት ያደረገውን በሌሎች የትግራይ ከተሞች ለመድገም እየተንቀሳቀሰ መሆኑን ያስረዳል ተብሏል። የትግራይ ጊዜው አስተዳደር የሰላምና ጸጥታ ቢሮ ኃላፊን ከኃላፊነት አነሳም። ጊዜው አስተዳደሩ ህግና ስርዓትን አክብረው በማይንቀሳቀሱና በይፋ አመጽ ውስጥ በተሰማሩ ከፍተኛ አመራሮችና ኃላፊዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። በዚህም የጊዜው አስተዳደሩን ትዕዛዝ ተቀብሎ ተፈጻሚ ለማድረግ ፈቃደኛ ያልሆነውን የክልሉን የሰላምና ጸጥታ ቢሮ ኃላፊ ከኃላፊነት ማንሳቱን በደብዳቤው አሳውቋል። ኤርትራ ለጀነራል ጻድቃን ገብረትንሳኤ መልስ ሰጠች። ጀነራል ጻድቃን በትናንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስጠንቀቃቸው መዘገባችን ይታወሳል። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ዛሬ መልስ ሰጥተዋል። በመልሳቸው ያሰፈሩት የመጀመሪያው ነጥብ ጀነራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸው ነው። በተለይ አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀነራሉ በራሳቸው አንደበት የተናገሩትን አውስተዋል። በሁለተኛነት ያነሱት ነጥብ ደግሞ የኢትዮጵያና የኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበር ነው። አቶ የማነ ሲቀጥሉም በኢትዮጵያና የኤርትራ ጦርነት ወቅት ኢትዮጵያ አሰብ ለመጠቅለል እድሉን ባለመጠቀሟ ጀነራል ጻድቃን ተቆጭተዋል ያሉ ሲሆን አሁን ደግሞ ሁለቱ ሀገራት የጦር ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሰዋል። የዚህ የትናንቱ አስተያየታቸው መነሻ የአዞን በአምባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ የማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል ነው ብለዋል። ከዚሁ ከኤርትራ ዘገባ ሳንወጣ የሳውዲ አረቢያ መንግስት አሰብን ለማልማት ከኤርትራ መንግስት ጋር መስማማቱን የኤርትራ ሚዲያዎች መዘገብ ላይ ይገኛሉ። አሳዛኝ ዜና ከሳውዲ ድንበር ጠባቂዎች በተተኮሰ ከባድ መሳሪያ የ12 ኢትዮጵያውያን ህይወት ተቀጠፈ። ልዩ ቦታው አልጋራ በመባል የሚታወቀው የሳውዲ ድንበር ላይ በሳውዲ ድንበር ጠባቂዎችና በሁቲ ታጣቂዎች በተነሳ ጸብ ምክንያት 12 ስደተኛ ኢትዮጵያውያን ህይወት ተቀጥፏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ፓርቲያቸው አሁን ላይ ለቅቡልነት መታገል እንዳለበት አሳሰቡ። ፕሮፌሰር ብርሃኑ የኢትዮጵያ ፖለቲካ ርቆ ከማሰብ ይልቅ በአጭር ጊዜ ግቦች ላይ መጠመዱን በመተቸት ይህ ችግር ፓርቲያቸውን ጭምር እንደነካው ገልጸዋል። ላለፉት 50 ዓመታት የዘለቀው የኢትዮጵያ ፖለቲካዊ ውህደት የተሳሳተና የወደቀ መሆኑን የጠቆሙ ፕሮፌሰር ብርሃኑ ኢዜማ ለዘለቄታዊና ረጅም ጊዜ የሚቆይ ሀሳብና ስትራቴጂ ይዞ መምጣት መሰረታዊ ግቡ እንደሆነ አስረድተዋል። አሁን ላይ ቅቡልነት ለማግኘት መታገል ዋነኛው ተግባር መሆኑን በመግለጽ ኢዜማ ዘመን ተሻጋሪ ግብ ላይ አተኩሮ መታገል እንደሚኖርበት አሳስቧል። አሁን ያለው የኢትዮጵያ ፖለቲካ ግራ መጋባት ውስጥ መግባቱን የጠቆሙት ፕሮፌሰር ብርሃኑ ፓርቲያቸው ለቅቡልነት መታገል ያለበት አሁን እንደሆነ አጽንኦት ተሰጥቷል። የአልሸባብ ታጣቂዎች በመካከለኛው ሶማሌ ኤልዲዲዮን በሚገኘው በካይሮ ሆቴል ላይ ጥቃት ፈጽመዋል። ጥቃቱ የተፈጸመው የመንግስት ባለስልጣናትና የጎሳ ሽማግሌዎች በሆቴሉ ምክክር ላይ በነበሩበት ወቅት መሆኑ በቅድ የተፈጸመ ነው ተብሏል። የአልሸባብ ታጣቂዎች ቅድሚያ በመኪና ላይ የተጠመደ ቦምብ በማፈንዳት ከሶማሌ የጸጥታ ኃይሎች ጋር ከፍተኛ ውጊያ ማድረጋቸው ተጠቁሟል። በርካታ ሰዎች መሞታቸውን ቢገለጽም እስካሁን ቁጥሩ በመንግስት በኩል ይፋ አልተደረገም። አልሸባብ ለጥቃቱ ኃላፊነቱን እንደሚወስድ በመግለጽ ከ10 በላይ ሰዎች መግደሉን አስታውቋል። ቁጥሩ ግን ከዚህ በላይ ከፍ ሊል ይችላል ተብሏል። የሶማሌ ብሔራዊ ደህንነት ቢሮ በበኩሉ በመካከለኛው ሸበሌ አካባቢ ኢላማ ባደረገው ጥቃት አመራሮችን ጨምሮ 16 የአልሸባብ ታጣቂዎችን መግደሉና ሲጠቀሙባቸው የነበሩ በርካታ የጦር መኪኖችን ማውደሙን ገልጿል።
ዩክሬን ሩሲያ ላይ ከ300 በላይ ድሮኖች ጥቃት ሰነዘረች። ዩክሬን 337 ድሮኖችን ተጠቅማ ጥቃት የፈጸመች ሲሆን 91 ድሮኖች ሞስኮን ኢላማ አድርገዋል። ዩክሬን ጦርነት ከተጀመረ ወዲህ በመጠኑ ከፍተኛ ነው የተባለ ድሮን ጥቃት በሩሲያ ላይ መፈጸሟ ተነግሯል። ዩክሬን በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ 3 ሰዎች ሲሞቱ 18 ሰዎች ደግሞ መቁሰላቸውን ተነግሯል። ዩክሬን በ337 ድሮኖች ሩሲያ ላይ ጥቃት የሰነዘረች ሲሆን ከነዚህም ውስጥ 91 ድሮኖች ሞስኮን ኢላማ ያደረጉ እንደነበር የሩሲያ ዜና ኤጀንሲ ታሳ በወጣው መረጃ ያመለክታል። ዩክሬን ይህንን ትበል እንጂ ሩሲያ ያወጣችው ዜና ደግሞ ዩክሬን ከፍተኛ ቁጥር ያለው ድሮን ጥቃት ብትፈጽም ሩሲያ ማክሸፏን ገልጻለች። ዩክሬን ከሩሲያ ጋር ጦርነት ከጀመረችበት ጊዜ አንስቶ ትልቅ የሚባል ሰው አልባ አውሮፕላን ድሮን ጥቃት በሞስኮ ላይ ትናንት ምሽት ፈጽማለች። የሩሲያ መከላከያ ሚኒስቴር 337 የዩክሬን ሰው አልባ አውሮፕላኖች በሩሲያ ግዛት ላይ በአንድ ሌሊት ተመተው መውደቃቸውን አስታውቋል። 74 የሚያሉ ደግሞ ሞስኮ ሲጠጉ መመታታቸውና ሌሎች በተለያዩ ቦታዎች ተመተው መውደቃቸውን የሞስኮ ከንቲባ በቴሌግራም ገጻቸው ላይ ገልጸዋል። እስካሁን ባለው ጥቃት 2 ሰዎች መሞታቸውና 20 የሚሆኑት ደግሞ የተጎዱ ሲሆን ድሮኖች ከተመቱ በኋላ በመኪና ማቆሚያ እንዲሁም ህንጻዎች ላይም ጉዳት አድርሰዋል። ጥቃቱን የፈጸመው የኪየቭ ልዑካን ቡድን በሳውዲ አረቢያ ከአሜሪካ ጋር የሰላም ድርድር ለማድረግ ቀጠሮ በያዘበት ቀደም ብሎ ነበር።